بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم يتكبراتشو ወንድመቶች እናት አባቶች ወገኖች በአጠቃላይ የኔን መታመም ሰምታችሁ በህመም የተጨነቃችሁ ህመሜን የታመማችሁ ዱዓ ስታረጉ አላህን ስትለምኑ ጸሎት ስታረጉ የነበራችሁ ሁሉ አልহামዱሊላህ ያለበት ሁኔታ ጥሩ ሁኔታ ላይ ነው። ያው ህመሙ ክትትል የሚፈልግና ያው በቀጣይ የራሱ የሆነ እንትን ስላለው ያንን በማስተካከል ሂደት ላይ ነው ያለሁት። እስከዛው መከታተል ያለብኝ ነገር እየተከታተልኩኝ ነው። እንደምታዩት ግን ጥሩ ሁኔታ ላይ ነኝ ያለሁት። በኖርማል እንቀሳቀሳለሁ። ጥሩ ደረጃ ላይ ነው ያለሁት። ለሁሉም ነገር የእናንተ ዱዓ የምታረጉልኝ አላህ ጋር የምታረጉት ነገር ሁሉ አልহামዱሊላህ ብዙ ነገር ስለሚያስተካክል አሁንም ዱዓችሁን አላህ ሁላችንም አፍያ እንዲሰጥ ዱዓ አድርጉልኝ። ለደረጋችሁ ነገር ሁሉ በጣም አመሰግናለሁ። አላህ ያክብርልኝ፣ አላህ ይወደዳችሁ። ያው ያለሁበት ሁኔታ የበሽታውን ባህሪ ሆኖ ትንሽ አየርም ስለሚፈልግ የአየር ለውጥና ሞቃታማ አካባቢ ላይ የተወሰነ መቆየት ይፈልጋል። እሱን ያደረኩኝ ቀጣይ ህክምናና የተሻለ ህክምና በመፈለግ ላይ ነው የምገኘው። ግን ያለሁበት ሁኔታ ጥሩ ስለሆነ ብዙ እንዳትጨነቁ ዱዓ ብቻ እንድታደርጉልኝ እቺን ለማስታወስ ነው ዛሬ ፊት ለፊታችሁ የመጣሁት። እስከዛሬ ላደረጋችሁት ያደረጋችሁት ላላችሁት ሁሉ አላህ ያክብራችሁ፣ አላህ ይቀበላችሁ፣ አላህ ይወደዳችሁ። አመሰግናለሁ። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።